ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የዕለቱ ዜናችን ነው። ለሰዓቱ የመራረጥናቸውን አንኳር ጉዳዮች ይዘን ተገኝተናል። ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ። አሁን በቀጥታ ወደ ዝርዝሩ እንውሰዳችሁ። በሊባኖስ የኢየሱስን ሐውልት ያፈረሱ የእስራኤል ወታደሮች ተቀጡ። በሊባኖስ የኢየሱስን ሐውልት በመዶሻ ያፈረሰውና ድርጊቱን በምስል ያስቀረው የእስራኤል ወታደር ለ30 ቀናት በወታደራዊ እስር ቤት እንደሚታሰሩ የእስራኤል መከላከያ ሰራዊት አስታወቀ። የእስራኤል ጦር ስማቸው ያልጠቀሰው ሁለት ወታደሮች ምርመራ ከተደረገ በኋላ ከዘመቻ ግዴታቸው እንደሚሰናበቱ ተናግሯል። በቦታው የነበሩና ጥፋቱን ማስቆም ወይም ጉዳዩን ለበላይ አካላት ያላሳወቁ ሌሎች 6 ወታደሮች ጉዳያቸው በተናጠል እንደሚታይ አስታውቋል። በደቡብ ሊባኖስ በምትገኘው ዴቤል መንደር የነበረው ይህ የኢየሱስ ሐውልት ሲፈርስና ሲወድም የሚያሳይ ምስል በማህበራዊ ሚዲያ ላይ በስፋት ከተዘዋወረ በኋላ ሰፊው ዝግብን አስከትሏል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተፈጠረው ነገር እጅግ እንደደነገጡና እንዳዘኑ ተናግረዋል። የእስራኤል መከላከያ ሰራዊት ማክሰኞ ዕለት ባወጣው መግለጫ ስለ ክስተቱ የተደረገ ምርመራ የወታደሮቹ ባህሪ ከሰራዊት ትዕዛዝና እሴቶች ሙሉ በሙሉ የራቀ መሆኑን አረጋግጧል። እናም በክስተቱ ጥልቅ ሐዘን እንደተሰማው ገልጿል። በተጨማሪም የመከላከያ ሰራዊት አባላት ከጥቂት ጊዜ በፊት ከአካባቢው ማህበረሰብ ጋር ሙሉ በሙሉ በመተባበር የተጎዳውን ሐውልት መተካት እንደጀመሩ ተናግሯል። በሊባኖስ የሚፈጸመው ጥቃት በእስራኤል የሚደገፈው ሂዝቦላና በሌሎች የሽብር ቡድኖች ላይ ብቻ ያተኮረ እንጂ በሊባኖስ ሰላማዊ ዜጎች ላይ አይደለም ሲል በመግለጫው አስታውቋል። የአካባቢው ነዋሪዎች እንደተናገሩት ሐውልቱ በዴቤል ዳርቻ በሚገኝ የአንድ ቤተሰብ መኖሪያ ቤት ውጭ የቆመ ነበር። በደቡብ ጎንደር ዞን በተፈጸመ ጥቃት የቤተክርስቲያን አገልጋዮችን ጨምሮ 7 ሰዎች መገደላቸውን እማኞች ተናገሩ። በአማራ ክልል ደቡብ ጎንደር ዞን ጋይንት ወረዳ ባለፈው አርብ ሚያዝያ 9 2018 ዓ.ም ሳሊ በተባለች አነስተኛ ከተማ የመንግስት ወታደሮች በፈጸሙት ጥቃት 7 ሰዎች መገደላቸውንና ቤተክርስቲያን ላይ ጉዳት መድረሱን ቢቢሲ ያነጋገራቸው ምንጮች ገለጹ። ሟቾቹ 2 የቤተክርስቲያን ዲያቆናት፣ 1 መርጌታ፣ የእንስሳት ሐኪምና 3 አርሶ አደሮች መሆናቸውን ተናግረዋል። አገልጋዮቹ ቀድሰው ሲወጡ ቤተክርስቲያን ቅጥር ግቢ ውስጥ ሲገደሉ 3ቱ ሰዎች በቤታቸውና 1 ሰው ደግሞ መንገድ ላይ መገደሉን ቢቢሲ ያሰባሰባቸው መረጃዎች ይጠቁማሉ። ጥቃቱ የተፈጸመው በአካባቢው የምርጫ ካርድ ውሰዱ በሚል ህዝባዊ ጥሪ መቅረቡን ተከትሎ በአካባቢው የሚንቀሳቀሱ የፋኖ ኃይሎችና በመንግስት ኃይሎች መካከል ውጊያ ከተቀሰቀሰ በኋላ መሆኑን እማኞች ተናግረዋል። ቢቢሲ ከላይ ጋይንት ወረዳና ደቡብ ጎንደር ዞን አስተዳዳሪዎች ምላሽ ለማግኘት ጉዳዩን ቢያስረዳም የስራ ኃላፊዎቹ ምላሽ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። ጥቃቱ የተፈጸመባት ሳሊ ከተማ ከወረዳው ዋና ከተማ ነፋስ መውጫ በ25 ኪሎ ሜትር ርቀት ላይ የምትገኝ አነስተኛ ከተማ ስትሆን በፋኖ ኃይሎች ቁጥጥር ስር እንደሆነች ነዋሪዎቹ ተናግረዋል። አርብ ዕለት ለምርጫ ስብሰባ ብለው መጡ። የምን ምርጫ ነው ብሎ ፋኖ ሲቀሰቅስ ሲተኩስባቸው ከዚያ በኋላ ሲተኩሱ አለ ሲሉ በከተማዋ ከጥቃቱ በፊት የነበረውን ግጭት አንድ ነዋሪ ገልጸዋል። የደብረ ብርሃን ሳሊ ባለ እግዚአብሔር ቤተክርስቲያን አገልጋዮች ከቅዳሴ በኋላ ለክርስትና የተዘጋጀ ጸበል ጸዲቅ እየቀመሱ እያለ ውጊያው መቀስቀሱን ለቢቢሲ አስረድተዋል። ቁጥራቸው በርከት ያሉ የመንግስት ወታደሮች ወደ ቤተክርስቲያኗ መግባታቸውን የዓይን እማኞች ተናግረዋል። ሆርሙዝ ላይ 3 መርከቦች ጥቃት ሲፈጸምባቸው ኢራን 2 መርከቦችን በቁጥጥር ስር አዋለች። የኢራን እስላማዊ አብዮታዊ ዘብ በፈጸመው ጥቃት 3 የጭነት መርከቦች በሆርሙዝ ወሽመጥ ላይ መመታታቸውን የኢራን መገናኛ ብዙሃን ዘገቡ። አብዮታዊ ዘቡ እርምጃ ከወሰደባቸው 3 የጭነት መርከቦች መካከል 2ቱን እንደያዘ አስታውቋል። በሆርሙዝ ወሽመጥ ላይ ያለው የመርከቦች እንቅስቃሴ በኢራንና በአሜሪካ ኃይሎች ማስጠንቀቂያ ውስጥ ባለበት ጊዜ ኢራን መመሪያዋን አልተከተሉም ባለቻቸው መርከቦች ላይ እርምጃ እየወሰደች ነው። ዩናይትድ ኪንግደም የባህር ትራንስፖርት ንግድ ማዕከል እንዳሳወቀው የአብዮታዊ ዘቡ አጥቂ ጀልባ በሆርሙዝ ወሽመጥ ላይ ሲጓዝ የነበረ የግሪክ ኩባንያ ንብረት በሆነ ኮንቴነሮች በጫነ መርከብ ላይ ተኩስ ከፍቶ ከባድ ጉዳት አድርሷል። በተጨማሪም የተለያዩ ምንጮች እንዳረጋገጡት ንብረትነቱ ዩናይትድ አረብ ኤምሬትስ የሆነና የፓናማን ሰንደቅ ዓላማ በሚያውለበልብ መርከብ ላይ ጥቃት ተፈጽሟል። በመርከቡና በሰራተኞች ላይ ምንም አይነት ጉዳት አልደረሰም ተብሏል። የባህር ትራንስፖርት ደህንነት ተቋም የሆነው ቫንጋርድ ለቢቢሲ እንዳሳወቀው ሌላ የፓናማ ሰንደቅ ዓላማ የሚያውለበልብ መርከብ ከሆርሙዝ ወሽመጥ በሚወጣበት ጊዜ የጥቃት ኢላማ ሆኗል። በጥቃቱም በመርከቡ የተለያዩ ክፍሎች ላይ ጉዳት እንደደረሰበት ተዘግቧል። የኢራን አብዮታዊ ዘብ ጥቃት ከፈጸመባቸው 3 መርከቦች 2ቱ ፈቃድ ሳያገኙና የመርከብ እንቅስቃሴ መቆጣጠሪያ ስርዓታቸውን በማጥፋታቸው በቁጥጥር ስር ውለው ወደ ኢራን የባህር ዳርቻ መወሰዳቸውን አስታውቋል። የኢራን አገዛዝ ዳግም ህዝባዊ አመጽ እንዳይነሳ ስጋት ውስጥ መውደቁ ተገለጸ። በኢራን የሚገኙ ባለስልጣናት የኢንተርኔት አገልግሎትን በመገደብና ህዝባዊ ድጋፍ እንዳላቸው የሚያስመስል ምስል ለዓለም ህዝብ ለማሳየት በመሞከር ስለ ሀገሪቱ የሚወጡ መረጃዎችን ለመቆጣጠር ጥረት እያደረጉ ነው። ምንም እንኳን መንግስት ይህንን ለማድረግ ቢሞክርም ህዝቡ እየደረሰበት ያለውን የኢኮኖሚ ጫናና ሳንሱር እስከመቼ ሊታገስ እንደሚችል ግን እርግጠኛ መሆን አይቻልም። በትናንትናው ዕለት
ብቻ በጥር ወር በተካሄደው ሀገር አቀፍ ተቃውሞ ወቅት የታሰረ አንድ ተቃዋሚ በሞት እንዲቀጣ ተደርጓል። የኢራን የፍትህ አካላት ግለሰቡን አሚር አሊ ሚር ጃፋሪ ሲሉ የለዩት ሲሆን በቴህራን የሚገኝ አንድ መስጊድ ላይ እሳት አቃጥሏል የሚል ክስ መስርተውበታል። በተመሳሳይ ዛሬ ረቡዕ ለእስራኤል የደህንነት ተቋም ይሰልላል በሚል የተከሰሰን ግለሰብ በሞት መቅጣቷ ተዘግቧል። የኢራን መገናኛ ብዙሃን እንደዘገቡት ከሆነ ግለሰቡ በአንድ የመንግስት የመከላከያ ተቋም ውስጥ ይሰራ የነበረ ከሞሳድ መኮንን ጋር ሰፊ ግንኙነት የነበረው ነው። ግጭቱ ከተጀመረ ወዲህ ኢራን ከ10 በላይ ሰዎችን በሞት ቀጣለች። እነዚህ ግለሰቦች ለእስራኤል በመሰለል በስደት ላይ በሚገኘው ኤምኢኬ በተሰኘ ተቃዋሚ ቡድን ውስጥ አባል በመሆን ወይም በጥር ወር በተከሰተው ህዝባዊ አመጽ ውስጥ ሚና ነበራቸው በሚሉ ክሶች የተፈረደባቸው ናቸው። የሰብአዊ መብት ተሟጋጅ ቡድኖች ባለፉት ሳምንታት ቢያንስ 14 ሰዎች በሞት መቀጣታቸውን ገልጸዋል። ቁጥራቸው እየጨመረ የመጣ ተቃዋሚዎችም የሞት ፍርድ እየተበየነባቸው ሲሆን አንዳንዶቹም በስለላ ወንጀል ጭምር ተከሰዋል። እነዚህ የሞት ቅጣቶች አገዛዙ ለውጥ ከሚጠይቁ ህዝባዊ አመጾች በከፍተኛ ሁኔታ እንደሚሰጋ የሚያሳዩ ግልጽ ምልክቶች ናቸው ተብሏል። በጥር ወር በተካሄደው ተቃውሞ ወቅት መንግስት በ10 ሺዎች የሚቆጠሩ ሰዎችን መግደሉ ይታወሳል። የአካባቢው መሪዎች በመንግስት ቴሌቪዥን ጣቢያዎች በመቅረብ ተቃውሞ የሚያሰሙ ዜጎች እንደ አሜሪካና እስራኤል ካሉ የውጭ ጠላቶች ጋር በተመሳሳይ መልኩ እንደሚቀጡ ማስጠንቀቂያ እየሰጡም ይገኛሉ። ዶናልድ ትራምፕ ከኢራን ጋር የሚያደርጉት ድርድር እስኪጠናቀቅ ድረስ የተኩስ አቁሙ መራዘሙን አስታወቁ። ፕሬዝዳንት ዶናልድ ትራምፕ በፓኪስታን ጥያቄ መሰረት ከኢራን ጋር የገቡትን የተኩስ አቁም ማራዘማቸውን አስታወቁ። የኢራን ወደቦች ላይ የተጣለው እገዳ ግን እንደሚቀጥል ተናግረዋል። ትራምፕ የተኩስ አቁሙ መራዘም ያስታወቁት ከመጠናቀቁ አንድ ቀን ቀደም ብሎ ነው። የትራምፕ ውሳኔ ጦርነቱ ዳግም ይቀጥላል የሚለውን ፍራቻ ያስወገደ ሲሆን የሁለተኛው ዙር ድርድር ቴህራን አቋሟን እስክታሳውቅ ድረስ ተራዝሟል። ዶናልድ ትራምፕ የተኩስ አቁሙ ማራዘማቸውን ተከትሎ ምክትላቸው ጄዲ ቫንስ ወደ ኢስላማባድ የሚያደርጉትን ጉዞ መሰረዙን የዋይት ሀውስ ባለስልጣናት አስታውቀዋል። ኢራን ለትራምፕ ውሳኔ በይፋ መግለጫ ባትሰጥም ሁለቱ ሀገራት ያለ ስምምነት ጦርነት ለመቀጠል አንዳቸው ሌላቸው ላይ ሲዝቱ ነበር። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት በፓኪስታን ጦር አዛዥና ጠቅላይ ሚኒስትር ጥያቄ መሰረት እንዲሁም የኢራን መንግስት በከፍተኛ ሁኔታ በመፍረክረኩ የተኩስ አቁሙ የኢራን መሪዎችና ተወካዮችን የተቀናጀ ምክረ ሀሳብ ይዘው እስኪመጡ ድረስ እንዲቀጥል መወሰናቸውን ተናግረዋል። ትራምፕ በዚህ መልእክታቸው ላይ የአሜሪካ ባህር ኃይል በኢራን ወደቦች ላይ እገዳውን እንዲቀጥል አዘዋል። የተኩስ አቁሙ ኢራን ምክረ ሀሳቧን እስክታቀርብና ውይይቶቹ የሚያመጡት ውጤት ምንም ይሁን ምን እስኪጠናቀቅ ድረስ እንደሚቀጥል ተናግረዋል። ትራምፕ ከዚህ በፊት የተኩስ አቁሙን ለማራዘም ሀሳብ እንደሌላቸው ገልጸው ነበር። ምንም እንኳ ትራምፕ የኢራን ወደቦች ላይ የጣሉት እገዳ እንደሚቀጥል ቢናገሩም ከዚህ ቀደም የኢራን ውጭ ጉዳይ ሚኒስቴር ይህ ከጦርነት ተግባር አይተናነስም ሲሉ ኮንነውት ነበር። በተባበሩት መንግስታት የኢራን ልዑክ አሜሪካ በሆርሙዝ ወሽመጥ ላይ የጣለችው እገዳ የምታነሳ ከሆነ ንግግሩ ይቀጥላል ብለው እንደሚያምኑ ተናግረዋል። የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገን ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን።